ሰላም ማርታ ነኝ። ቢዜድ የምልክት ቋንቋና የልዩ ፍላጎት ትምህርት ማዕከል ወደ እናንተ አዲስ ነገር ይዞ መጥቷል። በተለይ ደግሞ ለወላጆች አዲስ የሆነ ፕሮግራም ከፍቷል። የተለየ የልጆች ማቆያ በተለይም ደግሞ ወላጆች እንዳይቸገሩ ሁሉንም ነገር ዝግጁ የሆነ ማዕከል አዘጋጅተናል ማለት ነው። ከዛ በፊት ግን ወላጆች ለልጆቻቸው መረዳት ያለባቸው ነገር ምንድን ነው? አሁን የልዩ ፍላጎት ስንል ልዩ ፍላጎት ብዙ ነው። ነገር ግን ከዛ ውስጥ በእኛ አሁን እየሰራን ያለ ነው በኦቲዝም ዙሪያ ነው። በኦቲዝም ልጆች ደግሞ በተለይ ደግሞ ገና ልጆች ሆነው ሳለ እንዴት ነው መለየት የምንችለው? ልጆቹ እንደዚህ አይነት ችግር እንዳለባቸው ያው እናት ናትና ቀርባ ታውቃለች። አንዳንድ ስሜቶች ይኖራሉ። ስለዚህ ልጆቹ የአይን ኮንታክት የላቸውም ወይም ደግሞ ለማጫወት ስትሞክሩ ወደ ሌላ ቦታ ወይ የራሳቸውን ዓለም ፈጥረው በሌላ ቦታ ነው እንጂ ቀጥታ ከእናት ጋር ወይም ደግሞ ከሚያጫውታቸው ሰው ጋር ቀጥታ የአይን ኮንታክት የላቸውም እና ያን ሲደረግ ምናልባት ወላጆች ይህን ነገር ተረድተው ቶሎ ምላሽ መስጠት ይፈልጋል። እንደገናም ደግሞ ጥሪ ሲደረግላቸው መልስ ላይሰጡ ይችላሉ፣ ወይ ዝም ብለው መሳቅ ሊሆን ይችላል፣ ወይም ደግሞ ባይገባቸውም ያን ነገር ምላሽ ላይሰጡ ይችላሉ። ማለት ዞር ብለው ላያዩ ይችላሉ። ወይ ሲጫወቱ ከልጆች ጋር ፈጥነው አብረው አሁን 6 ወር 7 ወር እያለ እስከ 3 ዓመት ባለው እድሜያቸው እንደ ሌሎች ልጆች ማሳየት ያለባቸውን እድገት አያሳዩም ማለት ነው እና በዛ ጊዜ ወላጆች በሕክምና ቦታ ወስደው ያንን ልጅ ምርመራ ከተደረገለት በኋላ እንደዚህ አይነት ማይልድ ነው ሲቪር ነው እንዲሁ ተብሎ የራሱ ደረጃ ይሰጠዋል ማለት ነው። ስለዚህ በዛ ደረጃ ሲሰጠው ወላጆች ተስፋ ሊቆርጡ ይችላሉ። የመጀመሪያ በተለይ ደግሞ ሕፃን ሆነው እንደዚህ አይነት ነገር ከሕክምና ቦታ ሲነገር በጣም ለወላጆች ከባድ ነው የሚፈጠረው። በዛ ምክንያት ከዛሬ ነገ የተሻለ ነገር ይመጣል በሚል ወደ ማዕከል ላይወስዱ ይችላል፣ ወደ ማቆያ ላይከቱ ይችላሉ። ቤት ውስጥ ካለች የቤት ሰራተኛም ሊሆን ይችላል፣ ወይ ደግሞ የተለየ ሞግዚት ሊቀጥሩ ይችላሉ ማለት ነው። ያ ደግሞ በባለሙያ ካልሆነ ልጆች ላይ ለውጥ ላያመጣ ይችላል። ወይም ልጆቹ ቶሎ ቶሎ እድሜያቸው እያደገ ሲሄድ እነዚህ ልጆች ማምጣት ያለባቸውን ለውጥ አያውቁም። ወይም ደግሞ የሚረዳቸው ሳይሆኑ በጣም ይናደዳሉ፣ በጣም እቃ ይወረውራሉ፣ ብዙ እቃ ሊሰብሩ ይችላሉ፣ ብርጭቆ ሊሰብሩ ይችላሉ። ምክንያቱም ገና ሕፃን ስለሆኑ ራሳቸውን ለመግለጽ ስለማይችሉ በጣም ኃይለኛ ነው የሚሆኑት ማለት ነው። ገና ሕፃን ሆነው ከ2 ዓመትም በታች ሲሆኑ የሚያደርጉት ድርጊት ሁሉ በጣም ከተለመደው ከልጆች ከምናውቀው በጣም የበለጠ ጉልበት ነው የሚያሳዩት፣ ኃይለኛ ጉልበት ነው የሚያሳዩት ማለት ነው። በዛ ጊዜ እነዚህ ልጆች ሊያረጋጋ የሚችል ቴራፒዎች አሉ። በዛ በባለሙያ ሲሰጣቸው ልጆቹ እየተረጋጉ ሁሉም ልጆች እንደዚህ ይሆናሉ ማለት አይደለም፣ ግን እንዳልኳቸው የሚሰጠው ደረጃ ራሱ ወሳኝ ነው ማለት ነው፣ ምን አይነት እገዛ እንደሚያስፈልጋቸው። ስለዚህ እንደዚህ በማድረግ በቤት ውስጥም አንዳንድ ነገሮችን በማድረግ እነዚህ ልጆች እንዲረጋጉ ያለውን ነገር እንዲለዩ የራሳቸውን ዓለም የራሳቸውን ቋንቋ ሲገልጹ በምን አይነት መልኩ ነው ምን ለማለት ፈልገው ነው የሚለው ያ ራሱ ክትትል ይፈልጋል ማለት ነው። በየቀኑ አብሯቸው መሆን አብሯቸው የሚውል ሰው ምን እንደፈለጉ ያው ይረዳል በጊዜ ሂደት ነው። በጣም ረጅም ጊዜ የሚፈጅ ነገር አይደለም። አሁን ደግሞ ያው ቢዜድ ያዘጋጀው የህፃናት ማቆያ አለ። ያ ማቆያ ብቻ ሳይሆን ደግሞ በማቆያ ውስጥ እንደ ቴራፒ ልጆቹ ስልጠና እንዲያገኙ ወላጆች በሚነግሩን መረጃ መሰረት ወይም በልጁን በማየት ልጆቹ እንዲለወጡ መደረግ ያለበት ነገር ሁሉ መደረግ ይችላል ማለት ነው። ያ ደግሞ በጊዜ መምጣታቸው በጣም ለወደፊት ህይወታቸው የራሱ የሆነ መሰረት የሚጣልበት ስለሆነ ብዙ ጊዜ ባለማወቅ ቆይተው ከ5 ዓመት ከ6 ዓመት በኋላ ነው ወደ ትምህርት ቤትም ወደ ማዕከልም የሚመጡት ወይም ደግሞ መፍትሄ ወዳለበት ቦታ ብለው ወላጆች የሚወስዱ። ስለዚህ በጊዜ ማምጣቱ ይሄ ትልቅ መፍትሄ ነው ማለት ነው። ስለዚህ ቢዜድ ደግሞ ይህንን የተለያየ ስልጠናዎችን አዘጋጅቶ ልጆቹ እዛ መዋል ብቻ ሳይሆን የተለያየ ስራ እንዲሰሩ ወደፊትም ደግሞ በትምህርታቸውም ባላቸው ነገር መያዝ እስከሚችሉት መጠን ድረስ ያንን ስልጠናዎች ይሰጣሉ ማለት ነው። ስለዚህ ከዚህ በታች ባለው አድራሻ መደወል ትችላላችሁ። አካባቢዎችን ገርጂ አካባቢ ወደ ዋበሬ ሆቴል 50 ሜትር ወረድ ብሎ ነው። ስለዚህ ያንን በስክሪን ላይ ባለው አድራሻ አይታችሁ ደውላችሁ በአካልም መጣችሁ ልታናግሩን ትችላላችሁ።
ደህና ሁኑ።